እንኳን ደህና መጣችሁ ውድ የፈታ ኒውስ ተከታታዮቻችን፣ የዕለተ ሰኞ ጥንቅሮቻችን ይዘን ቀርበናል። ወደ ዝርዝር ዜናዎች ከማለፋችን በፊት በቅድሚያም ዋና ዋና ዜናዎችን እንጠቁማችሁ። የአማራ ክልል የጸጥታ አመራር ለውጥ፣ በክልሉ ከፍተኛ የአመራር ለውጥ ተደረገ። የትግራይ ወጣቶች ፈተና፣ አዲስ አበባ የገቡ ወጣቶች በኑሮ ውድነት ተበደሉ። የኤርትራ አቋም፣ የባህር ዳሮቿ ለድርድር ክፍት እንዳልሆኑ ገለጸች። የምህረት ሰነድ ፊርማ፣ አቶ ክርስቲያን ታደለና ሌሎች ታሳሪዎች ሰነድ ፈረሙ። የድንበር ጥቃት፣ በኢትዮ ሱዳን ድልድይ ጥቃት እንቅስቃሴ ተገታ። የሰራዊት ምረቃ፣ በሶማሊያ 3000 ወታደሮች ተመረቁ። ወደ ዝርዝር ዜናዎች ስናል፣ በመጀመሪያ የምናቀርብላችሁ የዜና መረጃ የአማራ ክልልን የሚመለከት ይሆናል። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በዛሬው ዕለት የጸጥታ ዘርፍ ላይ ከፍተኛ የአመራር ለውጥ ማድረጋቸውን ይፋ አድርገዋል። በዚህም መሰረት በኮሎኔል ደሴ የተሰማ ምትክ በወታደራዊ ሙያ ከ40 ዓመት በላይ ያገለገሉ ሌተናል ጄኔራል ጥጉ አሰፋ የተሾሙ ሲሆን የሹመት ለውጡን በክልሉ ያሉ የጸጥታ ስጋቶች ለመቆጣጠር ታስቦ የተደረገ መሆኑ ተገልጿል። በሌላ ዜና ከትግራይ ጦርነትና አለመረጋጋት በመሸሽ ወደ አዲስ አበባ የገቡ በርካታ ወጣቶች በከባድ የኑሮ ውድነትና በስራ አጥነት እየተፈተኑ ይገኛሉ። ብዙዎቹ ወጣቶች የያዙትን ገንዘብ ጨራርሰውና የቤት ኪራይ መክፈል አቅቷቸው ጎዳና ላይ መውጣታቸውን በመግለጽ መንግስትና የሚመለከታቸው አካላት ዘላቂ መፍትሄ እንዲሰጣቸው ጥሪ አቅርበዋል። ወደ ቀጠናዊ ጉዳዮች ስንሸጋገር ደግሞ የኤርትራ መንግስት የባህር ዳርቻዎቹና ወደቦቹ የሀገሪቱ የሉዓላዊነት አካል በመሆናቸው ለማንኛውም አይነት የንግድም ሆነ የፖለቲካ ድርድር ክፍት እንዳልሆኑ አስታውቀዋል። የውጭ ሀገራት የዲፕሎማሲና የሚዲያ ጫናዎች የኤርትራን አቋም እንደማይቀይሩት ተገልጿል። በሀገር ውስጥ የፖለቲካና ሕግ ነክ መረጃ በኩል ከአማራ ክልል ቀውስ ጋር በተያያዘ በሽብር ተከሰው በእስር ላይ ከሚገኙ ታሳሪዎች መካከል የሕዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለና ሌሎች በርካታ እስረኞች መንግስት ያቀረበላቸውን የምህረት መጠየቂያ ሰነድ መፈረማቸው ተሰምቷል። ሆኖም ግን 30 ያህል እስረኞች ሰነዱን ለመፈረም ፈቃደኛ እንዳልሆኑ ተጠቁሟል። በተጨማሪም በኢትዮጵያና ሱዳን ድንበር አቅራቢያ በሚገኝ መተማና ኩምሩክ አካባቢ የሚገኘው ስትራቴጂካዊ ድልድይ በከባድ መሳሪያ ጥቃት ደርሶበታል። በዚህም ምክንያት የሁለቱ ሀገራት ድንበር ንግድና የሰዎች እንቅስቃሴ ሙሉ በሙሉ መገታቱ ተገልጿል። በመጨረሻም በሶማሊያ ጋልሙዱግ ክልል በጎልካዮ ማሰልጠኛ ጣቢያ ለ1 ዓመት ያህል ሲሰለጥኑ የነበሩ 3000 አዳዲስ የሶማሊያ ብሔራዊ ሰራዊት አባላት በፕሬዝዳንት ሐሰን ሼክ መሐመድ በተገኙበት በታላቅ ስነ ስርዓት ተመርቀዋል። ለዛሬ ያዘጋጀንላችሁ መረጃዎች አጠናቀቅን። ፈታ ኒውስን ስለምትከታተሉ እጅግ አድርገን እናመሰግናለን። ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁ እንድትሆኑ እንጋብዛለን። መልካም ጊዜ ይሁንላችሁ። እባካችሁ ሰብስክራይብ አድርጋችሁ አበረታቱን እባካችሁ።